ይሄ የራስ መንገድ ነው ምናምን የሚለውን ፊልም አሁን ገና አይቼ መጨረሴ ነውና ምንድነው በዚህ ልክ መስቀል፣ በዚህ ልክ ማጋነን፣ ምን የተለየ ነገር ይዞ መጥቶ ነው? የማይመስል ፊልሙን ያን ሁሉ የጠብቀን ያየነው እኮ በቃ ኢንዲንጉ ምንድን ይሆናል ብለን እንጂ እንዲህ ለሚያልቅ ምን አይነት አጉል ፍልስፍና ነው? የማይመስል እኮ ነው ጭራሽ። እንደው በዚህ ይሄን ፊልም እያያችሁ ጊዜያችሁን ባታቃጥሉ። ጥሩ ጎኑ ምንድነው? ያው በቃ አሪፍ አክቲንግ አይተናል ምናምን፣ ትንሽ ስሜት ሰጥቶታል። ግን ኢንዲንጉ በቃ ምንም ወርዝ አያደርግም። በጣም የሞተ ፊልም፣ በጣም ኦቨርሬትድ። በቃ ምንም እኔ ምን ሊያስተላልፍ እንደሆነ ያው እውነተኛ ታሪክ ላይ ነው ቤዝ ያደረጉና ባል ነገር ሰምቻለሁ። አያገባንም እኛ እሱ በቃ እንደ ፊልም ምንድነው በቃ በጣም እኔ የሞተብኝ ፊልም ነው። ታሪኩ ጥሩ ፍሎ እያደረገ መጨረሻውን እየጠበቁ ያሉት መጨረሻው ምን አይነት ኢንዲንግ ነው? እዚህ ግባ የማይባል የሞተ ፊልም ነው እና ታይማችሁን ይስታታጉ።